ደ56 ምርጥ የሆነ የቢዝነስ አይዲያዎች ዛሬ ይዤላችሁ የመጣሁት የቢዝነስ አይዲያ ፈንዲሻ ሰርቶ ማከፋፈል ነው። ይሄ ቢዝነስ አይዲያ እንደምትመለከቱት ይሄ ሰው ያደረገ ያለው ቤዚክ የሆኑ ኢኩዊፕመንቶችን የተጠቀመው ወይም መበየጃ ቤት ሄዳችሁ ልታሰሩት በቀላሉ የምትችሉት አይነት የቢዝነስ አይዲያ ነው። እንደምትመለከቱት አይረን ሜሽ አለ። እሱም በራውንድ ሼፕ አስበየደው እጅ ዘንግ አለው። ከላይ ደግሞ የሳይክል እንትኑ ላይ የተጠቀሙት ሰንሰለት ነውና ከታች የሲሊንደር እሳት አለ። በቃ ቁጭ ብሎ ያወዛውዘዋል፣ ራሱ ይፈካል። ከፈካ ወዲህ ወንፊት ላይ ያደርገውና ከስር ያልፈካውትን ያራግፋቸዋል ማለት ነው። በኋላ ሰው ጥርስን እንትን እንዳይሉ እንዳያስቸግሩ ማለት ነው የሚመገቡበት ሰዓት። ከዛ የራሱ የሆነ ሶስ ይጨምርበታል። እናንተ ያው ስኳር አቅልታችሁም የተለያየ ጣፋጭ ነገር መጠቀም ትችላላችሁ እና አሽጎ ይሸጣል ማለት ነው። በተለያዩ ለሱቅ ማከፋፈል ትችላላችሁ። ፍሬሽ የሆኑ ቦታዎች ላይ አብሶ ሲኒማ ምናምን ላይ ብዙ ቦታ የለም። ሲኒማ ነው ግን ፈንዲሻ የሌለበት ሲኒማ ኢትዮጵያ ስር በጣም ይበዛ ነውና ይሄን ቢዝነስ ብትጀምሩ በጣም ያዋጣችኋል ማለት ነው። ብዙ ኢኩዊፕመንትም አይፈልግም። ቀጥታ መበየጃ ቤት ሄዳችሁ ይሄን ስትራክቸር ከዚህ ቪዲዮ ላይ ብታሳዩት ራሱ ይሰራላችኋል ማለት ነው። ምንም የተወሳሰበ ነገር የለውም። ይሄን ቢዝነስ በመጀመር ህይወታችሁ መቀየር ትችላላችሁ። እንደዚህ አይነት ክሬቲቭ ቢዝነስ አይዲያ በየቀኑ ስለምለቅ የቴሌግራም ቻናሌን ጆይን በማድረግ ፉል የሆነ ቢዝነስ ፕላኑን እና ቀጣይ ቪዲዮ ስለቅ እንዲሁም ኢትዮጵያ ላይ የሚወጡ ቢዝነስ ህጎች ሼር ማድረግበት ቻናል አለኝ። እዛ ላይ በመቀላቀል ፋሚሊ መሆን ትችላላችሁ። እንዲሁም ቤታችሁ 50 ሚሊዮን እና ከዛ በላይ ወርዝ የሚያደርግ ከሆነ ወርዝ ሪል ስቴት ብላችሁ በመምጣት ከኛ ጋር አብረን መስራት እንችላለን ማለት ነው። የተለያዩ ትላልቅ ከፎቅ ጀምሮ እስከ ቪላ ቤቶች እኛ ጋር ማግኘት ትችላላችሁ ማለት ነው።